ሰላምታችን በእያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የዕለቱ ዜና ቤተክርስቲያን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። በቁልቢ ደብረ ኃይል ቅዱስ ገብርኤል ዓመታዊ በዓል ላይ ለመገኘት ሐዋርያዊ ጉዞ ያደረጉት ብፁዓን አበው ሊቃነ ጳጳሳት በድሬዳዋ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ደማቅ አቀባበል ተደረገላቸው። በተያያዘ ዜናም የገዳሙ ህንጻ ቤተክርስቲያን እድሳት ተጠናቆ ታቦተ ሕጉ ወደ መንበረ ክብሩ ተመልሷል። መምህር ፍቃዱ ኪሮስ ያዘጋጀውን ፈለጉሽ አሻግሬ ታቀርበዋለች። ዓመታዊ የቅዱስ ገብርኤል በዓል በቁልቢ ደብረ ኃይል ገዳም ለመታደም ሐዋርያዊ ጉዞ በማድረግ ላይ የሚገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳትና የጠቅላይ ቤተ ክህነት የሥራ ኃላፊዎች በድሬዳዋ ከተማ አቀባበል ተደረገላቸው። ሐዋርያዊ ጉዞውን በማድረግ ላይ የሚገኙት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ እንዲሁም የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ ሌሎችም አባቶች ሊቃነ ጳጳሳትና የጠቅላይ ቤተ ክህነት የየመምሪያ የሥራ ኃላፊዎች ጉዞ አድርገዋል። ብፁዓን አበው ሊቃነ ጳጳሳቱና ልዑካኑ ከድሬዳዋ ከተማ ዓለም አቀፍ የአውሮፕላን ማረፊያ ጣቢያ ሲደርሱ በክቡር የድሬዳዋ ከተማ ምክትል ከንቲባ ሀርቢ ቡህ ኮሚሽነር አለሙ መግራና በከተማው ከፍተኛ የሥራ ኃላፊዎች አማካኝነት ደማቅ አቀባበል ተደረገላቸው። ይህ ሐዋርያዊ ጉዞ በየዓመቱ በታላቅ መንፈሳዊ ስነ ስርዓት የሚከበረውን የቁልቢ ቅዱስ ገብርኤል ገዳም ዓመታዊ በዓልን ለመታደም የተደረገ ሐዋርያዊ ጉዞ ነው። በተመሳሳይም በረዥም ዘመን አገልግሎት ተጎድቶ የነበረው የቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም ህንጻ ቤተክርስቲያን በተቀመጠለት የጊዜ ሰሌዳ መሰረት የእድሳት ስራው ሙሉ በሙሉ ተጠናቆ በብፁዓን አባቶች ተባረከ። ከምረቀውና ቡራኬው ስነ ስርዓት በኋላ ታቦተ ሕጉ በጊዜያዊነት ከነበረበት መቃኝ ወጥቶ ወደ ነባሩ ቤተ መቅደስ በክብር ገብቷል። በዚሁ ታላቅ መንፈሳዊ ስነ ስርዓት ላይ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ እና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ፣ ብፁዓን አበው ሊቃነ ጳጳሳት እንዲሁም የጠቅላይ ቤተ ክህነት የየመምሪያ የስራ ኃላፊዎች፣ የምስራቅ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅ መላከ ገነት ቀሲስ ንጋቱ ደሳለኝ፣ መላከ ኃይል አባ ሰላማ፣ የገዳሙ አስተዳዳሪ፣ የገዳሙ ሊቃውንት፣ የሰንበት ትምህርት ቤት አባላት እንዲሁም በርካታ ህዝበ ክርስቲያኖች ተገኝተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ዘመናዊ የኮምፒውተር ስጦታ አበረከተ። መምህር ጌታቸው በቀለ ብፁዕ አቡነ ሳሙኤል የልማትና ክርስቲያናዊ ተራድኦ ኮሚሽን የበላይ ኃላፊ ሊቀ ጳጳስ 7 ደረጃቸውን የጠበቁ ኮምፒውተሮችን በስጦታ አበርክተዋል። ብፁዕነታቸው እንደተናገሩት መንበረ ፓትርያርክ ጠቅላይ ቤተ ክህነት ልዩ ልዩ ስራዎች እየተሰሩ በመሆኑ ለዚያ የሚያገዙ ኮምፒውተሮችን በስጦታ ማበርከታቸውን ገልጸዋል። ዲጂታል እየተጠቀማችሁ ስለሆነ ለዘመኑ ለሚዋጀው ስራ አገልግሎት ይሰጥ ዘንድ 5 ኮምፒውተሮች ለጠቅላይ ቤተ ክህነት አምጥተናል። 2 ደግሞ ለሲኖዶስ ጽሕፈት ቤት በጠቅላላ 7 ኮምፒውተሮች ናቸው እና ለዚህ ድጋፍ ይሆን ዘንድ ነው ዛሬ እዚህ ያመጣ ነው። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በርክክብ ወቅት እንደተናገሩት በጠቅላይ ቤተ ክህነት ብዙ ስራዎች እየተሰሩ ናቸው። ስራ ሲሰራ መተጋገዝ ያስፈልጋል። ብፁዕ አቡነ ሳሙኤል የልማትና ክርስቲያናዊ ተራድኦ ኮሚሽን የበላይ ኃላፊ ሊቀ ጳጳስ ስላደረጉልን እገዛ እናመሰግናለን በማለት ምስጋናቸውን አቅርበዋል። ዜራ ክብር እግዚአብሔር ይስጥልን። ብፁዕ አባታችን አቡነ ሳሙኤል ልማትና ኮሚሽን ተራድኦ ሊቀ ጳጳስ ስላደረጉልን እጅግ በጣም አመሰግናለሁኝ። ያው በአሁኑ ሰዓት ብዙ ስራ በዚህ በጠቅላይ ቤተ ክህነቱ እየተሰራ ነው ያለው። ዲጂታል መዛግብቶቹን ወደ ዲጂታል ለመቀየር በማለት ባለሙያዎች እየሰሩ ነው ያሉት። በዚህ ደግሞ ቴክኖሎጂ ኢንፎርሜሽን ቴክኖሎጂ ኮሚኒኬሽን የሚለውን ደግሞ አይቲን እሱን ደግሞ እየሰሩ ነው ልጆቻችን ያሉት በዚህ ሰዓት። በዚሁ እገዛ ማድረግ አለብኝ ብሎ በዚህ ያን ስላደረጉልን በጣም እናመሰግናለን። ያው መተጋገዝ ያስፈልጋል መቼም ያው ስራ ሲሰራ ሱነቱ ደግሞ ስለዚህ የዚህ ባለቤት ስለሆኑ ስላወቁ ነው ያገዙንና እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን።
የመንበረ ፓትርያርክ ጠቅላይ ቤተ ክህነት የኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ መምሪያ ባለሙያ ዲያቆን ሙሉዓለም አስራትም እንዳብራሩት የቤተ ክርስቲያን መንፈሳዊና አስተዳደራዊ ጉዳዮችን የሚያጠናክሩ ከዚያም በተጨማሪ በኢንፎርሜሽን ቴክኖሎጂ ከፍተኛ ለውጥ ማምጣት የሚችል ስራዎች እየተሰሩ መሆናቸውን ገልጸዋል። ባለሙያ አክለውም ቤተ ክርስቲያን በርካታ የመረጃ ሀብት ያላት በመሆኑ እነዚህ መረጃዎቿና እውቀቶቿ በአግባቡ ተደራጅተው እንዲቀመጡ የኢንፎርሜሽን ቴክኖሎጂና የዲጂታል ሽግግር አማካሪ ኮሚቴ አቋቁሞ በስራ ላይ እንደሚገኝ አብራርተዋል። መጀመሪያ አስቀድሞ በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ወደዚህ የስራ ኃላፊነት ከመጡ በኋላ ለተለያዩ ዘርፎች ልዩ ትኩረት በመስጠት በርካታ የልማት ስራዎችን እያከናወኑ መሆናቸው ይታወቃል። በተለይም ደግሞ የቤተ ክርስቲያኒቱን መንፈሳዊና አስተዳደራዊ አገልግሎቶች የሚያጠናክሩ የልማት ስራዎች ላይ በተለይም በዚህ በአይሲቲና በዲጂታል ስራዎች ላይ ከፍተኛ ለውጥ ማምጣት የሚችሉ ስራዎችን አስጀምረው ከፍተኛ ክትትልና ቁጥጥር እያደረጉ ስራዎች እየተሰሩ ነው ያሉት። ከነዚህ ስራዎች መካከል ባለፈው ለማስተዋወቅ እንደሞከር ነው ቤተ ክርስቲያኒቱ የመረጃ ሀብት ያላት ትልቅ ገናና ቤተ ክርስቲያን ናት። እነዚህ መረጃዎቿና እውቀቶች ግን በአግባቡ ተደራጅተው የተቀመጡ ስላልነበሩ እነዚህን መረጃዎችና እውቀቶች ማስተዳደር የምንችልባቸውን አሰራሮች ዘርግቶ ለማለፍ ራሱን የቻለ የአይሲቲና የዲጂታል ሽግግር አማካሪ ኮሚቴ አቋቁመው በስራ ላይ ነው የሚገኘው። በዚህ አማካሪ ኮሚቴ አማካይነት የተለያዩ ደጋፊ የሆኑ ሰነዶች ተዘጋጅተው በቅዱስ ሲኖዶስ ደረጃ ታይተውና ተገምግመው ጸድቀው ወደ አገልግሎት መግባት የጀመሩበት ጊዜ ነው። ቅድም ለመጥቀስ እንደሞከርኩት በተለይም ቤተክርስቲያን ብዙ ሀብት አላት። በዚህ በመረጃው ደረጃና በእውቀት ደረጃ እነዚህን እውቀቶችና ሀብቶች በአግባቡ አደራጅቶ ወደ ስራ ለማስገባት እንዲቻል በቤተክርስቲያኒቱ የረጅም ዘመናት ከ70 ዓመታት በላይ የተከማቹ መረጃዎች ማንም ተመልካች የሌላቸው የነበሩ ሰነዶችን ወደ ዲጂታል ቅርጽ ወይም ደግሞ ኮምፒውተራይዝ ለማድረግ ከፍተኛ እንቅስቃሴ ሲያደርጉ ቆይተዋል። ኮሚቴ አቋቁሞ በዛ ኮሚቴ አማካይነት እኛም ስራውን እየመራንና እያስተባበርን ስራዎቹን በሚፈለገው ደረጃ ውጤታማ ለማድረግ ጥረት እያደረግን እንደሆነ ይታወቃል። ሆኖም ግን እነዚህ ስራዎች ከፍተኛ በጀት የሚጠይቁና ትላልቅ የሆኑ የቴክኖሎጂ አቅሞችን የሚጠይቁ ስለነበረ የቤተ ክህነቱ በጀት ብቻ ለዚህ ነገር በቂ አልነበረም። ስለዚህም ይሄ ጥያቄ በነበራቸው ሰዓት ሁልጊዜም እንደዚህ አይነት በጎ የቴክኖሎጂ ስራዎች ወደ ተቋማት ሲመጡ በማገዝና በመደገፍ የሚታወቁት ብፁዕ አቡነ ሳሙኤል እና ተቋማቸው የሚመሩት በበላይነት የሚመሩት የኮሚሽኑ የልማትና ክርስቲያናዊ ተራድኦ ኮሚሽን ማለት ነው። እነዚህ ለዚህ አገልግሎት ይውላሉ የተባሉ ኮምፒውተሮችን ደግፏል፣ አግዟል ማለት ነው። ለዚህ ስራ በጣም አስፈላጊ ከሚባሉ ቁሳቁሶች መካከል ደረጃቸውን የጠበቁ ኮምፒውተሮች ናቸው። ኮምፒውተር ብዙ አይነት ኮምፒውተር ሊኖር ይችላል። ለዚህ ዓላማና ለዚህ ስራ ግን የሚያስፈልጉ ኮምፒውተሮችን በመለየት ኮሚሽኑ ያደረገው ትብብርና እገዛ በጣም ትልቅ ነው። እውነታውን ከተጀመረውም ስራ አንጻር ብፁዕነታቸው በተለይ ዲጂታል ሽግግሩን ከመምራት ብቻ ሳይሆን ዲጂታል ቅርጽ ለመቀየር የሚደረጉ ስራዎች ላይ ብቻ ሳይሆን የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አቅማችንን በአስተዳደራዊና በመንፈሳዊ አገልግሎታችን ላይ ለማጠናከር የሚያስችል ተቋሙን በመምሪያ ደረጃ ተደራጅቶ እንዲሄድ በቅዱስ ሲኖዶስ አስወስነው አሁን ወደ ስራ ላይ እንገኛለን። ስለዚህ እንደዚህ አይነት ድጋፎች፣ እንደዚህ አይነት እገዛዎች፣ እንደዚህ አይነት አስፈላጊ ትብብሮች ይህንን ስራ በሚፈለገው ደረጃ ውጤታማ ለማድረግ የሚያግዙ ስለሆኑ ሌሎችም አካላት የቤተ ክርስቲያን የልማት ተቋማት ሊሆኑ ይችላሉ፣ አህጉረ ስብከት ሊሆኑ ይችላሉ። ይህን ድጋፍ በተለይ በሰሜን አሜሪካና በሌሎች ከውጭ ያሉ አህጉረ ስብከቶች ይህንን ዓላማ ቢያግዙ ቢደግፉ ቤተ ክርስቲያን አሁን ያለችበትን መንፈሳዊ አገልግሎት በተሻለና ዘመኑ በሚጠይቀው ደረጃ ለማገልገል እድል ይሰጣታል የሚል እምነት አለኝ። የኢትዮጵያ መገናኛ ብዙሃን ባለስልጣን በቀበና ወንዝ ዳርቻ ተስፋን እንተክላለን በሚል መሪ ቃል የችግኝ ተከላ መርሃ ግብር አከናወነ። ዲያቆን ቴዎድሮስ ፍስሐ
ሐምሌ 16 2018 ዓ.ም የኢትዮጵያ መገናኛ ብዙሃን ባለስልጣን በቀበና ወንዝ ዳርቻ ተስፋን እንትከል በሚል መሪ ቃል የችግኝ ተከላ መርሃ ግብር አከናወነ። የኢትዮጵያ መገናኛ ብዙሃን ባለስልጣን በየዓመቱ በሀገር አቀፍ ደረጃ የሚያከናውነው አበይት የልማት ስራዎች አንዱ እንደሆነ የተነገረለት ሀገራዊ የችግኝ ተከላ መርሃ ግብር ተስፋን እንትከል በሚል መሪ ቃል የባለስልጣኑ የስራ ኃላፊዎች፣ ሰራተኞች እንዲሁም ባለድርሻ አካላት በተገኙበት በአዲስ አበባ በቀበና ወንዝ ዳርቻ ተከናውኗል። በዕለቱም ክብርት ሃይማኖት ዘለቀ የመገናኛ ብዙሃን ባለስልጣን ዳይሬክተር፣ ሊቀ ማእምራን ብርሃነ መስቀል ገበየው የጠቅላይ ቤተ ክህነት ምክትል የካህናት አስተዳደር መምሪያ ኃላፊ፣ መልአከ ፀሐይ ጸዳሉ ነጋሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ድርጅት የሰው ሀብት ኃላፊ፣ የየክፍለ ከተማው አመራሮችና ተጋባዥ እንግዶች ተገኝተዋል። መልአከ ፀሐይ ጸዳሉ ነጋሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ስርጭት አገልግሎት ድርጅት የሰው ሀብት ኃላፊ አጸዶች በቅድስት ቤተክርስቲያን ልዩ ስፍራ ያላቸውና ከአዳም ጊዜ ጀምሮ ቤተክርስቲያን ስትጠብቃቸው እንደነበረችና ወደፊትም እንደምትጠብቅ በማንሳት መልእክታቸውን አስተላልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚታወቀው እኛ እንደ አዲስ የምንገልጣት እንደ አዲስ ስራዋን ሁሉ ምን ነግርላት ሳይሆን ስንዱ እመቤት ትናንት ስትሰራው የነበረው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእጽዋት ዙሪያ በአትክልት ዙሪያ ሲታይ የኢትዮጵያ ኦርቶዶክስ ተዋሕዶ ገዳማትና አድባራት በአይን የሚታዩ በእጅ የሚዳሰሱ ግልጽ ሆነው የአደባባይ ምስጢር ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በገጠር ያሉ አድባራትና ገዳማት እጅግ የተለዩ በዓለም ላይ የማይገኙ ልዩ የሆኑ እጽዋት ያሉበት ናቸው። እለት እለት አዲስ የሚፈለፈሉበት ናቸው እና ስለ እጽዋት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአዳም ጀምሮ ያለውን ታሪክ በደንብ አድርጋ ተርካ ታስተምራለች። የኢትዮጵያ ገዳማትና አድባራት ሲመለከቷቸው እጽዋቷቸው ልዩ የሆነበት ምክንያት ምንድነው ከተባለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕፃናትና አትክልትን እኩል አድርጋ ነው የምታሳድጋቸው። ምክንያቱም ሕፃናትን መንከባከብ ያስፈልጋል። ለሕፃናት የሚሰጣቸው ወተት እንጂ ፍትፍት አይደለም። ስለዚህ ለእጽዋትም ደግሞ የሚያስፈልገውን ያክል በአድባራትና ገዳማት ያሉ አባቶች እጽዋትን አትክልትን ተንከባክበው ልዩ እንክብካቤ አድርገው የሚገባውን አድርገው ያሳድጓቸዋል። ለዚህ ነው የአድባራትና ገዳማቱ ሲታዩ ልዩ ሆነው የሚታዩ። ግን አሁን የተጀመረ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጸዳቸው ሲታይ 2000፣ 1700፣ 500፣ 400 ዓመት ያስቆጠሩ አጸዶች አሉ። እኚህ የሚታዩት አጸዶች ምንድናቸው ከተባለ በገዳማት የሚኖሩ አባቶች ልዩ ፍቅርና ልዩ እንክብካቤ ለሀገር ለቤተክርስቲያን ልዩ ጥቅም እንዳለው ስለሚያምኑ ስለሚንከባከቧቸው ነው። ስለዚህ አሁንም የተጀመረው ደግሞ ዛሬ የምንተክላቸው የምናስቀምጣቸው እጽዋት ያለችን አንዲት ሀገር ኢትዮጵያ ናት እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሕግን አርቃ ያስረከበች ያስተማረች የነገረች ግንባር ቀደም ሀገርን ሰርታ ያስቀመጠች አሁንም ሀገር በመስራት ላይ ያለች ቤተክርስቲያን መሆኗን የምናስረዳበት ትልቁ እንትናችን እጽዋት ነው። ገዳማትና አድባራት ያሉት እጽዋት ናቸው ማለት ነው። ሊቀ ማእምራን ብርሃነ መስቀል ገበየው የጠቅላይ ቤተ ክህነት ምክትል የካህናት አስተዳደር መምሪያ ኃላፊ ተስፋና ችግኝ የሚያገናኛቸውንም ጉዳይ እንደሚከተለው አውስተዋል። ተስፋና ችግኝ ይገናኛሉ። ሰው በተስፋ ነው የሚኖረው። በተስፋው ሀደረት ነፍሴ። እንግዲህ ተስፋ መንግስተ ሰማያት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተስፋ መንግስተ ሰማያት በየዕለቱ በየሰዓቱ በየጊዜው የምናነሳውና የምንተገብረውና ተስፋ ሰው በተስፋ ነው የሚኖር እና ስለዚህ ተስፋ ችግኝም ደግሞ እንዲሁ ተስፋ ቀጣይነት ያለው ነው አይደል? በቀጣይ የምናገኘው ለወደፊቱ በጎነት መልካምነት የምናስበው ነው ተስፋ ማለት። ችግኝም ለወደፊት ለልጅ ልጅ የሚደርስ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የችግኝ ምልክት ናት፣ ወይም ደግሞ የልማት ምልክት ናት፣ የዛፎች ምልክት ናት። ተስፋና ችግኝ መልካም ነው። አጋጣሚው እርሱም የተመረጠው መልካም ነው። ክብርት ሃይማኖት ዘለቀ የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር ችግኝን በመትከል ሁሉም ሰው ሀገራዊ ኃላፊነቱን መወጣት እንዳለበትም መልእክታቸውን አስተላልፈዋል። የአረንጓዴ አሻራ የማኖር ጉዳይ ዛፍ ከመትከል በላይ ነው። ስለ አካባቢ መልሶ ማልማት፣ ስለ ምግብ ዋስትናችን መረጋገጥ፣ የአየር ንብረት ለውጥን ስለመከላከልና በብዙ መልኩ የበለጸገች ኢትዮጵያን የመገንባት ጉዳይ ነው። ይህ ታሪካዊ ተግባር እንደ ትውልድ ከራሳችን አልፈን ለሚመጣው ትውልድ ወረት የምንተውበት ሕያው ቅርሳችንን በፍጥነት እውን የማድረግ ታላቅ ዓላማን ያነገበና በውስጡ ታላቅ አገራዊ ራዕይ ተነሳሽነትን የገነባ እንደሆነም ይታመናል።
በመጨረሻም የችግኝ አተካከል መመሪያ በባለሙያ ቀርቧል። መጀመሪያ ሲተከል ከመተከሉ በፊት ቢያንስ እስከ 2 ወር ችግኝ ጉድጓድ ዝግጅት መደረግ አለበት ነው የሚለው ሳይንሱ። ምክንያቱም አፈር ውስጥ አንደኛ የአየር እንሽርሽሪት ወይም ደግሞ የአየር ዝውውር መኖር አለበት ነው የሚባለው። ስለዚህ መጀመሪያ ከላይ ያለው በተለይ ለጥላ ዛፍ ከሆነ ከ4 እስከ 6 ሜትር ርቀት ከተክልና ከመስመር ልዩነቱ ከ4 እስከ 6 ነው። ያ ማለት ካኖፒያቸው ዝቅተኛ ለሆኑ 4 ሜትር ልዩነት፣ መካከለኛ ለሆኑ 5 ሜትር ልዩነት። ካኖፒያቸው ማለት የላይኛው ቅርንጫፋቸው ማለት ነው። ቅርንጫፋቸው ደግሞ በጣም ሰፋፊ ለሆኑ ደግሞ 6 ሜትር ማለት ነው። ሌላው ለፍራፍሬ ደግሞ ከ5 እስከ 8 ሜትር ነው። በተመሳሳይ አሁን በተናገርኩ መሰረት 5 6 7 8 ብሎ መካከለኛ፣ ዝቅተኛና ከፍተኛ ካኖፒ ያላቸው ተብሎ በዛ ልክ ይቆፈራል። የመቱ ፈለገ ጥበብ መንፈሳዊ ኮሌጅ በቅዱስ ሲኖዶስ ፈቃድ አግኝቶ ስራ ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ ያስተማራቸውን ደቀ መዛሙርት አስመረቀ። በምረቃው ስነ ስርዓት ላይ ብፁዕ ዶክተር አቡነ ኤዎስጣቴዎስ የኢሊባቦር ሀገረ ስብከት ሊቀ ጳጳስ፣ የኮሌጁ የበላይ ኃላፊ እንደተናገሩት ዛሬ የተሰበሰብነው ትምህርት ያበቃበትን ቀን ለማክበር ሳይሆን የቅድስት ቤተ ክርስቲያናችንን ቀዳሚ ዓላማ የሆነውን የወንጌል አገልግሎት አደራ ለመቀበል ነው ብለዋል። ብፁዕነታቸው አክለውም ተመራቂዎቹ በኮሌጁ በነበራቸው ቆይታ ያገኟቸውን የመንፈሳዊ ዕውቀትና የሥነ ምግባር መሰረቶች በመጠቀም በቃላቸውና በሕይወታቸው ተነባቢ መጽሐፍ በመሆን ጨለማውን የሚያበሩበትና የቤተ ክርስቲያኗን ሐዋርያዊ ተልዕኮ በታማኝነት እንዲያስፈጽሙ አባታዊ መልእክታቸውን አስተላልፈዋል። ኮሌጁ በኦሮሚያ ክልል የመጀመሪያው መንፈሳዊ ኮሌጅ ሆኖ እንዲቋቋም ጥብቅ ክትትልና መመሪያ በመስጠት ከፍተኛ አስተዋጽኦ ላበረከቱ ለቀድሞው የሀገረ ስብከቱ ሊቀ ጳጳስ ለብፁዕ አቡነ ሚካኤል እንዲሁም ለደቀ መዛሙርቱ ውጤታማነት ድጋፍ ላደረጉ የአስተዳደርና የመምህራን አካላት እውቅናና ምስጋና ቀርቧል። በምረቃ መርሃ ግብሩ ላይ ብፁዕ አቡነ ኤፍሬም የቡኖ በደሌና ቄለም ወለጋ አህጉረ ስብከት ጳጳስ፣ የኮሌጁ አመራሮች፣ መምህራን፣ ጥሪ የተደረገላቸው እንግዶችና የተመራቂ ቤተሰቦች ተገኝተዋል። ዘገባው የኢሊባቦር ሀገረ ስብከት ነው። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።